ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ በሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጅ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃውና ፈጥነ ተነስ አለው። ሰንሰለቶቹም ከእጁ ወደቁ። የሐዋርያት ሥራ ምዕራፍ 12 ቁጥር 6። ተሰባበረ ሰንሰለቱ መናወጥ ሆነ ወህኒ ቤቱ። የጌታ ማዳን ተገለጠ፣ እስረኛው ጴጥሮስ አመለጠ። ተሰባበረ ሰንሰለቱ መናወጥ ሆነ ወህኒ ቤቱ። የጌታ ማዳን ተገለጠ፣ እስረኛው ጴጥሮስ አመለጠ። ደስ ይበላችሁ እናንተ ሐዋርያት፣ ወንድማችሁ ጴጥሮስ ተፈታ ከእስር ቤት። የምስራች ወንጌል ስበኩ ተግታችሁ፣ ሞትን አሸናፊ አለ ከጎናችሁ። ኩሩ ወመሃሮ ተብላችኋልና እንዳትዘናጉ በዓለም ፈተና። የመከራው ማዕበል ወጀቡን ስታዩ ትዕግስትን ይስጣችሁ፣ ለበጎ ነው በሉ፣ ለበጎ ነው በሉ። ከእኛ ጋራ ያለው ከነርሱ ይበልጣል። እስር ቤት ተጥለን መጥቶ አጽናንቶናል። በብርሃን መስቀሉ ጎኔን ጎሽሞኝ፣ ወደፊት ሄዳለኝ ከእንቅልፍ ቀስቅሶኝ። ለሰው ከመታዘዝ ለእግዚአብሔር ይሻላል፣ ለሕሊና መኖር ከሁሉ ይበልጣል። እስር ሰንሰለቱን ዱላውን ሳንፈራ እንመሰክራለን የእውነትን ሥራ። ሁሉም ነገር ለበጎ ነው፣ ለበጎ ነው። መከራም ቢሆን ለበጎ ነው፣ እስራት ቢሆን ለበጎ ነው፣ ለበጎ ነው፣ ለበጎ ነው። መከራም ቢሆን ለበጎ ነው፣ እስራት ቢሆን ለበጎ ነው። ተሰባበረ ሰንሰለቱ መናወጥ ሆነ ወህኒ ቤቱ። የጌታ ማዳን ተገለጠ፣ እስረኛው ጴጥሮስ አመለጠ። አጽራረ ክርስቶስ እጁን ቢጭንብን ወደ ኋላ አንሄድም፣ መስቀሉን ጨብጠን። ከሞት ኋላ ሕይወት እንዳለ እናውቃለን፣ እውነት ለመመስከር እንፋጠናለን። ሁሉ በእርሱ እንደሆነ እኛም የእርሱ ነን፣ ምስጋና ለማቅረብ እንተጋለን። ምድር ተናወጠች
በዝማሬ ዜማ ሰንሰለት ወደቀ መዝሙሩ ሲሰማ ሁሉም ነገር ለበጎ ነው ለበጎ ነው መከራም ቢሆን ለበጎ ነው እስራት ቢሆን ለበጎ ነው ለበጎ ነው ለበጎ ነው መከራም ቢሆን ለበጎ ነው እስራት ቢሆን ለበጎ ነው። ሄሮድያን ደንግጬ አንኳኳው ጴጥሮስ ነው ሚካኤልን ልኮ ጌታ ነው የፈታው። መዝጊያውን ክፈቺ ወዴት ትሄጃለሽ? ደስታሽን ለመግለጥ ዝም በይ ትደርሻለሽ። የሐዋርያት ጸሎት እጅጉን ይጠቅማል። ከስር ከሰንሰለት በእውነት ይታደጋል። በምልጃ በጸሎት ደግሞም በምስጋና እስከ መጨረሻው እንጸናለን ገና።